ክብሩ ሰላምታችን እናቀርባለን። የዩኒቨርሲቲ ተማሪዎች ተቃውሞ ተጠናክሮ ቀጥሏል። የአብይ አህመድ አገዛዝ ታጣቂዎችም በአንዳንድ ዩኒቨርሲቲዎች በመግባት ተማሪዎችን እየደበደቡ መሆናቸውን ለማወቅ ተችሏል። ተማሪዎቹ በአገዛዙ ታጣቂዎች የሚደርስባቸውን ማንኛውንም አይነት ጥቃት በመቋቋም ተቃውሟቸውን ማሰማታቸውን እንደሚቀጥሉ ነው የዩኒቨርሲቲ ተማሪዎቹ የገለጹት። የተለያዩ ዩኒቨርሲቲ ተማሪዎችም እየተቀላቀሉ ነው። ከኦሮሚያ ክልል ባሻገር በትግራይ፣ በድሬዳዋ እንደዚሁም በደቡብ ኢትዮጵያ በአንዳንድ ዩኒቨርሲቲዎች የተቃውሞ እንቅስቃሴ እየታየ እንዳለ ነው ባገኘነው መረጃ ማረጋገጥ እየቻልነው። በአሜሪካ መንግስት በኩል የአብይ አህመድ አገዛዝ ህፃናትን ለውትድርና እየመለመለ መሆኑን በመጥቀስ የ2025 የሰዎችን ፍልሰት የተመለከተ ሪፖርት በወጣበት ላይ መገለጹ ታወቀ። በዚህም የአሜሪካ መንግስት የአብይ አህመድ አገዛዝ ህፃናት ወታደሮችን ይመለምላል ሲል ነው የወቀሰው። በአስቸኳይ ይሄ ድርጊት እንዲቆም ነው በአሜሪካ መንግስት በኩል የተጠየቀው። ይበንድ እንዳለም በአዳማ ናዝሬት ወታደራዊ ምልመላ እየተካሄደ መሆኑን አንከር ሚዲያ ያገኛቸው መረጃዎች ያመለክታሉ። ህፃናትን ጨምሮ በርካታ ወጣቶች እየታፈሱ ወደ ወታደራዊ ካምፕ እየገቡ እንዳለም ነው በመረጃው የተመለከተው። አቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ አማካሪ ለአንድ የውጭ ሀገር ቴሌቪዥን በሰጠው ቃለ መጠይቅ ላይ አብይ አህመድ በኤርትራ ላይ ጦርነት የሚከፍት ከሆነ የኖቤል ሽልማቱ ሊነጠቅ ይገባል ሲል ማሳወቁን ነው መረጃዎች የሚያመለክቱት። ሌሎች በርካታ ጉዳዮችን እናነሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። እንዴት አመሸ። እንግዲህ ሁለተኛ ቀኑን በያዘው የዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ ላይ ነው የምንገኘው። ገለታው እንግዲህ ሰሞኑንም በተለያዩ የኢትዮጵያ አካባቢዎች ህዝባዊ እምቢተኝነት መካሄዳቸውን መነሻ አድርገን በርካታ ውይይቶችን እንደዚሁ መድረኮችን አዘጋጅተን ለተመልካቾች እያቀረብን ያለ ነው። የየለቱን ክስተትም እንደዚሁ በዜና ወጃ ላይ እንደዚሁ ተከታትለን እያቀረብን እንዳለ የሚታወቅ ነው። የዩኒቨርሲቲ ተማሪዎች ሁለተኛ ቀናቸው ላይ ይገኛል። የአብይ አህመድ አገዛዝ በሁለተኛ ቀኑ ላይ የኃይል እርምጃ መጠቀም ጀምሯል። ነገር ግን የሚያቆሙ አልሆነም። ምንድነው ተቃውሞ ወደ ተለያዩ የኢትዮጵያ አካባቢዎችም በተለይም ወደ ትግራይ፣ ወደ ደቡብ ኢትዮጵያ አካባቢ እንደዚሁ መዛመቱን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ገለታው እንደተጠበቀው ነው። ምናልባት ያዝለቀቅ ሊያደርግ ይችላል። በኃይል እርምጃ የተወሰነ ማፈግፈግ ሊሆን ይችላል እንጂ አንዴ መጋረጃው ተገልጧል። የተቃውሞ ትዕይንቱን የሚመልሰው ምንም አይነት ኃይል ሊኖር አይችልም። ያዝለቀቅ መለስ ቀለስ እያለ ዳግም የአብይ አህመድ አገዛዝን ወደሚጥልበት አጠቃላይ ሀገራዊ ንቅናቄ ማደጉ የማይቀር ነው። ለማንኛውም እንዴት እየተከታተልከው ነው? ጥያቄያቸው በጣም ግልጽ ነው። ምናልባትም በተወሰነ አንዳንድ 2-3 ጉዳዮች ላይ ተነስተው ሊሆን ይችላል። አጠቃላይ ግን የፍትህና የነጻነት ጥያቄ ማቅረባቸውን እንደዚሁ በተለያዩ መልእክቶች እየገለጹ ይገኛሉ ተማሪዎች። ገለታው ይህ በጣም ሲጠበቅ የነበረ እንቅስቃሴ ነው። በአብዛኛው በኢትዮጵያም ታሪክ ብቻም ሳይሆን በብዙ ሀገሮች ታሪክ እንደምናውቀው መንግስት ሀዲድ ሲስት፣ መስመር ሲስት፣ በደል ሲበዛ፣ ቀንበር ሲጫን ብድግ የሚለው ተማሪ በተለይ የዩኒቨርሲቲ ተማሪዎች ብድግ ይላሉ። ይመቻል ለመነጋገርም ለመወያየትም ኑሯቸው ትምህርት ቤቱ ካምፓሱም ስለሚመች ይመስለኛል በየትኛውም ሀገር የዩኒቨርሲቲ ተማሪዎች እንቅስቃሴ ነው ለውጥ የሚያመጣውና ኢትዮጵያ ውስጥ እየተቸን ነበር ባለፉት ጊዜያት። ለምንድነው ተማሪው ዝም ያለው እያልን ነበረ። እንግዲህ አሁን ያለው እንቅስቃሴ በጣም በእውነት እኔ ደስ ነው ያለኝ። እየተናበቡ ነው ያሉት። ለመንግስትም ክፍተት አልሰጡም። አሁን አብይ አህመድ እንደዚህ አይነት እንቅስቃሴ ሲኖር በመካከላቸው ጥልቅ ይልና የብሔርና የሃይማኖት ልዩነት ቶሎ ፈጥሮ እርስ በርስ የማናከስ ስራ ይሰራልና ይሄንን እንቅስቃሴ ቢያደርግም አንዳንድ ሙከራዎች እንዳሉ ሰምተናል። ነገር ግን ይሄን አምክነው ልጆቹ ጥያቄውን አጉልተው እያሰሙ ነው ያሉት። ይሄ ነገር መቀጠሉ አይቀርም። እንግዲህ በየዘርፉ ነው እኮ የተነሳው። ሐኪሙ የራሱን ጥያቄ ይዞ ተነስቷል። መምህሩ የራሱን ጥያቄ ይዞ ተነስቷል። ተማሪው የራሱን ጥያቄ ይዞ ተነስቷል። ገበሬው ተነስቷል። ያው ባለፈው ጊዜ ያየነው የማዳበሪያ ጥያቄ ብሎ ጅራፉን ይዞ ለመጀመሪያ ጊዜ ይመስለኛል መሳይ በኢትዮጵያ ታሪክ ውስጥ ገበሬ ሰልፍ ወጥቶ አይቻላልም። እንደዚህ ተቸግሮ ጅራፉን ይዞ ወጥቶ ግዚኦ ብሏል። እና አሁን ነጋዴው ብቅ ጥልቅ ቢል እንደዚሁ መከራውን እያየነ ያለው ማን ነው የሚቀረው? የለም። እንግዲህ ሐኪም ካመጸ የመጨረሻው ትልቁ የሚባለው እንግዲህ በደሞዝ ክፍያ የተሻለ ነው ኑሮ የተሻለ ነው የሚባለው እሱም ካመጸ የቀረ ማህበረሰብ የለም ማለት ነው።
እና እንግዲህ ይሄ ፈንድቷል እንዳልከው ህዝባዊ ንቅናቄው ፍንዳታ ፈንድቷል በየቦታው በየዩኒቨርሲቲው በየካምፓሱ መቀጠሉ ምንም አይቀርም ወደፊት መግፋቱ አይቀርም ልጆቹ የሚያነሱትም ጥያቄም በጣም ፍትሃዊ ነው መሳይን እንወያይበታለን በተለይ ይሄ በቀጥታ ያነሱት ትምህርት ሚኒስትሩን በተለይ ዶክተር ብርሃኑን ያወገዙ ያነሱት ጥያቄ ያልተሰማ እኮ ነው በሌላው ዓለምም ያልተሰማ በጣም አሳዛኝ እርምጃ ነው ትምህርት ሚኒስቴር የሚወሰደ ያለው ገለታው እንግዲህ ቀደም ሲል እንዳልከው የዩኒቨርሲቲ ተማሪዎች ተቃውሞ ምናልባት በጣም ዘግይቷል ብለን ካልገለጽ ነው በስተቀር የማይጠበቅ ነው ወይም ደግሞ ዝም ብሎ ከመሬት ተነስቶ ሙቀቱን ተከትሎ የመጣ ጥያቄ አይደለም ምክንያት ያለው ተገቢም የሆነ እንደውም በጣም ከመዘግየቱ የተነሳ ብዙ ውስብስብ ችግሮች እንዲከተሉ አድርጓል ድምጻቸውን ባለማሰማታቸው ዩኒቨርሲቲ ተማሪዎች ምክንያቱም ዩኒቨርሲቲ ማለት የኢትዮጵያን ነገ የሚቀርጽ ነው ዝም ብሎ ቀለም ብቻ ተምሮ መውጣት አይደለም ፖለቲካውንም ጭምር የሚወስነው በዩኒቨርሲቲ የሚደረገው እንቅስቃሴ ነው አብዛኞቹ የኢትዮጵያ ፖለቲከኞች በተለይ በባለፉት ትውልድ የነበሩት አብዛኞቹ ዩኒቨርሲቲ ተማሪዎች ናቸው ዩኒቨርሲቲ ላይ ነው ተቀርጸው ተሞርደው ወጥተው ለሀገርም ይጥቀምም አይጥቀምም በዛ ያሳለፉት ህይወት ብዙ እንደተጠቀማቸው የሚታወቀው ምናልባት እና አብይ አህመድ ዩኒቨርሲቲ ደጃፍ ስላረጋጡ እንዲያነቱ ነገር ብዙ ላይ ገባቸው ይችላል በርቀት የተማሩ ወይም ደግሞ እንደዚህ ዝም ብሎ ዲግሪውን አጭበርብረው የወሰዱ በመሆናቸው የዩኒቨርሲቲን ዋጋ በደንብ የሚያውቁት አይደለም ዝም ብሎ ቀለም ተምሮ ዲግሪ ጭኖ መውጣት ብቻ አይደለም ብዙ ነገር ማህበረሰብን የሚቀርጽ ማህበረሰብን የሚመራ ትውልድ ያለበት ቦታ ነውና ከዛ አንፃር ብዙ ዘግይተዋል ነገር ግን መተዋል አሁን ሲመጡ ታዲያ ዝም ብሎ ዱላየን ወይም ቁንጥጫ እንደው መጣብን ብለው ወደ ኋላ የሚያፈገፍጉት ሊሆን አይገባም ጥያቄያቸው ግልጽ ነው ለአንድ አመት የምንድነው አገልግሎት እንዲሰጡ በአዲሱ የትምህርት ፖሊሲ መሰረት ግዴታ ተጥሎባቸዋል ያንን አንቀበልም ያሉት እንደውም አንድ ተማሪ መግለጫ ሲሰጥ እንደሰማነው ከሆነ ማለት ጓደኞቹን ሰብስቦ ስለ ተቃውሟቸው ማብራሪያ ሲሰጥ እንግዲህ በርካታ አመታትን ነው በትምህርት ያሳለፈነው በአጠቃላይ 27 አመት በትምህርት አሳልፈን ስንመጣ ምን ሀገር ልናገለግል እንችላለን በእድሜም ገፍተናል በብዙ ነገር እድሜያችን ሄዶ ነገ ከነጎዳ በትኩስ ጉልበታችን ሀገራችንን እንዳናገለግል ሆን ተብሎ እድሜያችንን በትምህርትና በተለያዩ አገዛዙ በሚያመጣቸው ሂደቶች ውስጥ እንድናልፍ እየተደረግን ብዙ ነገር እየባከነብን ነው ብሎ በግልጽ ያስቀመጠው ነገር አለ ልንሰማም እንችላለን 8 አመት ነው አንድ ሪሚዲያል ይጨመርበታል አንድ ደግሞ የአገልግሎቱ ይጨመርበታል 10 አመት ካምፓስ ውስጥ አሳልፎ የ17 አመት ትምህርት ከዛ በፊት ተምሯል 27 አመት ሰው ተምሮ እንዴት ይኖራል እንዴት ነው ነገ ስራ ወጥቶ የሚሰራው ካረጀ በኋላ ነው ሀገሩን የሚያገለግለው ለማንኛውም ገለታው ምክንያት አላቸው ይሄ ያቀረቡት ብቻ ሳይሆን ነገ ከነጎዲያ የሚቀርቡ ጥያቄዎች መኖር አለባቸው እናቶቻቸው አባቶቻቸው ተበድለዋል በኑሮ በሰባዊ መብት ጥሰት በዲሞክራሲ ጦት በሰላም ጦት በብዙ ነገሮች ወላጆቻቸው ቤተሰቦቻቸው ቀየመንደራቸው በከፍተኛ ችግር ውስጥ ነው ያለው ስለዚህ የሚያነሱት ጥያቄ በዚህ ብቻ የሚገደብ አይደለም ወደፊት እያደገ ሊመጣ የሚገባው ጉዳይ ነው እንግዲህ ዩኒቨርሲቲ ተማሪዎች ብዙ ነገር ይጠበቅባቸዋል ነገሩን በደንብ አስተካክለው የሚመጣውንም አደጋ ያገዛዙን ባህሪ ተረድተው ወደ ኋላ እጅ የመስጠት ወይም ደግሞ የመንበርከክ ነገር እንዳይመጣ አድርገው ነው ሂደቱን ማስቀጠል የሚገባቸውና ከዚህ አንፃር ከፍተኛ ጥንቃቄ ያስፈልጋቸዋል መድረክ እናመቻችላቸዋለን የሚገናኙበትን በተለያየ መልኩ አገዛዙ ጭቆና ሲያመጣ ገደቦችን ሲያመጣ ክልከላዎችን ሲያመጣ እንዴት ሰብረው ተሻግረው ህዝባዊ ቢተኝነቱን እንደሚቀጥሉ በተለያዩ አጋጣሚዎች የሚመጡ የግንዛቤ ማስጨበጫ መድረኮችንም እናመቻችላቸዋለን እስቲ ገለታው ቀጥል ይሄ የተነሳ ጥያቄ በመሰረቱ ቀጭን ጥያቄ አይደለም መሳይ የዚህ በሶስተኛ አመት ላይ ስትደርሱ ሄዳችሁ አንድ አመት አስተምራችሁ ትመጣላችሁ የሚለው ጥያቄ ከተማሪዎቹም ያለፈ የወላጅ ጥያቄ የትምህርት ጥያቄ የኳሊቲ ኦፍ ኤጁኬሽን የምንለው የትምህርት ጥራት ጥያቄ የኢትዮጵያ ትምህርት ጥያቄ በጣም ትልቅ ጥያቄ ነው መሳይ መንግስት መጀመሪያ ደረጃ ትምህርት ሚኒስቴር ለምንድን ነው ይሄንን የወሰነው ወደዚህ ሐሳብ የመጣው ለምንድን ነው የሚለው ጥያቄ መሰረታዊ ጥያቄ ነው አሁን ተመልከት ምን ሆነ በኢትዮጵያ ውስጥ መምህሩን ሲያጉላሉ ሲያሰቃዩ ሶሻል ስታተስ የሚባለው የማህበራዊ ስታተስ ምንድነው የማህበራዊ ደረጃው ሲያዋርዱት ሲያሰቃዩት ቆዩና
አስተማሪ 1 አመት ሆነ ስራው 1 አመት አካባቢ ዝም ብሎ ይሰራል ከዛ በኋላ ስራ አፈላልጎ ይለቃል ቀስ ያለ ኮሌጅ የሚገባ ጠፋ ወደ አስተማሪነት አሁን ትምህርት ቤቶች ተራቆቱ ባዶ የሆኑ መጡ መሳይ በተለይ በዚህ ሰዓት አሁን ያስተማሪ ደሞዝ ተማምኖ የሚኖር የለም ቤተሰብ መስርቶ አይኖር ትዳር መመስረት አይቻል ከቤተሰብ መላቀቅ አይቻል በጣም አስቸጋሪ ሁኔታ ውስጥ ነው ያሉት መምህራን ስለዚህ በአብዛኛው እየለቀቁ ስለሄዱ ሃይ ስኩሎች እና እነዚህ ሚድል ስኩል ኤሌመንተሪ ስኩል በከፍተኛ ሁኔታ ችግር ውስጥ ነው ያሉት ስለዚህ ምን ያደረገ ነው መንግስት ለምን እዛ ዩኒቨርሲቲ ሄደን እነዚህ መንግስት የሚያስተምራቸው ዩኒቨርሲቲ አካባቢ ከ3ኛ ዓመት ተማሪዎችን ያነቀን ያመጣን እዚህ ትምህርት ቤት እንሞጅራቸው ነው ይሄ ትምህርቱን ምን ላይ እንደጣለው የሚያሳይ ነው የሀገራችን ትምህርት እንደ ኔሽን የኢትዮጵያ ትምህርት ወድቋል አስተማሪ አጥቷል ትምህርት ቤቱ መስለ የሚያስተምረውን አሳዷል አስተማሪውን በእንክብካቤ ያልያዘ ሀገር እድገት የማሰቡ ነገር ራዕይ የማሰቡ ነገር የኢትዮጵያ ከፍታ ይሏል የኢትዮጵያ ብልጽግና ነገ ነው ይሏል አስተማሪ ያሰቃዩ ያባረሩ ያስመረሩ እና በ3ኛ ዓመት ተማሪ 12ኛ ክፍል 11ኛ ክፍል ሂሳብ አስተምረው ትምህርት አስተምረው ወደ ዩኒቨርሲቲ ያስገቡ በቃ ጥሩ ትውልድ ለማፍራት ማለት ነው ስለዚህ አጠቃላይ ይሄ የወላጅ ጥያቄ ነው ለማለት ነው መሳይ ወላጆች ልጆቻቸውን መደገፍ አለባቸው በዚህ ሰዓት እነዚህ ልጆች የተፈለጉት የትምህርት ሚኒስቴርን ኪሳራ ለመሙላት ባዶ እንደው ወደፊት በማሰብ እኮ አይደለም ባዶ ሆኖ እንዳይታይ ትምህርት ቤት ምክንያቱም በየአመቱ የ3ኛ ዓመት ተማሪ ያመጣሉ በየአመቱ የ3ኛ ዓመት ተማሪ ያመጣሉ ልጆች አምና ያስተማራቸው አስተማሪ የለም ሄዷል እንደገና ሌላ ይመጣል እንደዚህ ሆነው ትምህርት ቤቶች እንዲቀጥሉ በነፃ ትምህርት ቤቶችን በ3ኛ ዓመት ትምህርት ዩኒቨርሲቲ ተማሪዎች ለማስኬድ ነው ሙከራ እየተደረጋለውና ይሄ ከባድ ሀገራዊ ኪሳራ ነው በተለይ ምሁራን መቼም ለነሱ መናገር ማያስፈልግም መሳይ ሀገራችን እዚህ ላይ ነው የደረሰችው ትምህርት እዚህ ላይ ነው የደረሰው በዶክተር ብርሃኑ ዘመንና ተማሪው ጥያቄ ብቻ አይደለም ተማሪዎችም ያነሱት ብሶት እውነት ነው የእድሜ ጉዳይ ያነሱት አሁን ያወንድም ያተማሪ የተናገረው ነገር በጣም ልብ የሚነካ ነገር ነው ከሁሉም በላይ ደግሞ የሚያስገርም ነገር ተመልከት አሁን ሁሉም ተሰማርቶ ሄዶ ስዕልን የሚማረውም ኢንጂነሪንግ ሲቪል ኢንጂነሩም ምንድነው ጤና መኮንኑም ግብርናውም ሁሉም ሄዶ ትምህርት ቤት ያስተምራል ተመልከት ትምህርት ምን እንደሚሆን በዛ ሰዓት ሜቶዶሎጂ ያልተማሩ ሰዎች ልጆች ናቸው ፔዳጎጂ የሚባል ነገር አለ ያስፈልጋል በተለይ እዚህ አንደኛ ደረጃና እንትን ሚድልስ ምንድነው የሚባለው መካከለኛው ትምህርት ቤት ዝም ብሎ ሂሳብ እንግሊዘኛ ማወቅ አይደለም ያስፈልገው አሁን ሃየር ኤጁኬሽን ላይ ወደ ከፍተኛ ትምህርት ተቋም ስትሄድ ተማሪው ነው የሚቆፍረው ትንሽ ነው የምታሳየው ስለዚህ ሰውየው ዕውቀቱ ብቻ ይኖረው እንጂ ይከተልሃል ይመረምራል የምርምር ስራ ስለሆነ በአንደኛ ደረጃና ሁለተኛ ደረጃ አካባቢ ባለፈው ያነሳናቸው እነዚህ 3 የመማር ትምህርት የመቀበል እንትኖች አሉ ዝቅተኛ የመቀበል መካከለኛ እና እነዚህ በጣም ፈጣን የሆኑ ተማሪዎች አሉ በ3 ይከፈላሉ ይባላል ያ አሁን ለምሳሌ ሲቪል ኢንጂነሩ ሄዶ 11ኛ ክፍል ወይ 10ኛ ክፍል ሂሳብ ቢያስተምር ሊያገኘው የሚችለው ያንን ፈጣኑን ተማሪ ብቻ ነው ያ ፈጣኑ ተማሪ ትንሽ ነው ማሳየት የሚፈልገው ተከትሎ አብሮ ሂሳቡን ሊሰራ ይችላል ሌላው ግን የቴክኒክ ድጋፍ ያስፈልገዋል ይሄ ስሎው ምንለው ቀስ ያለ የሚማረው በተፈጥሮ ማለት ነው መካከለኛው እንዴት ማስተማር እንደሚገባ የተማሩ ሰዎች ሄደው እየተንከባከቡ አስተምረው ነው ከፍ የሚያደርጉት እነዚህም በሙሉ ገደል ነው የሚከታቸው እንደዚህ አይነቱ የነ ዶክተር ብርሃኑ አካሄድ ስለዚህ ሁላችንም የተማሪዎችን ድምጽ ልንደግፍ ይሄ ስርዓት የትምህርት ጥያቄ ነውና እንደው ጥያቄውን ከፍ ልናደርግ ይገባል ለማለት ነው መሳይ ገለታው እንግዲህ ተቋሞቹን ትይንቶች ተከታትለ ከሆነ አብዛኛው ብርሃኑ ነጋ ላይ ያነጣጠረ ድምጾች ነው ሲሰሙ የነበሩት ብርሃኑ ዳውን ብርሃኑ የሚሉ ድምጾች ናቸው በአብዛኛው የዩኒቨርሲቲ ተቋማት በሚደረጉ ትይንቶች ላይ ከፍ ብሎ የሚሰማው መልእክት ብርሃኑ ላይ ለምን አነጣጠረ በርግጥ ግልጽ ነው ያው የትምህርት ሚኒስትር ስለሆነ ነው ከብርሃኑ ብዙ ጠብቀን ስለነበረ ነው እነት ለመናገር እንደ ቁጭ ብለን ብንጠይቆም ጥሩ ነው ብርሃኑ እንዲያነሳው አይደለም እንዴት በእንደዚህ አይነት የተበላሸ ስርዓተ ትምህርት ብርሃኑ ስሙ ከታሪክ ጋር አብሮ ሊጠቀስ እንዲችል ለምን ፈቀደም
ምንድነው ውጤቱ? ያመነበት እንዳልሆነ የምታውቀው ምንድነው? አንድ ወቅት ላይ ስለ አዲሱ የትምህርት ፖሊሲ በፓርላማ ተጠየቀ። በፓርላማው ላይ ራሳቸው የፓርላማ አባላት የብልጽግና ሰዎች ጠየቁት፣ ትምህርት ፖሊሲው በጣም መጥፎ እንደሆነ ሲጠይቁት ምንድነው የመለሰላቸው? እዛው ፓርቲያችሁ እኮ ነው የወሰነው፣ እኛ የማስፈጸም ኃላፊነት ብቻ ነው ያለብን አለ። እዚህ ላይ ነው እንግዲህ ትልቁ ነጥብ ብርሃኑ ይጣለው። ፓርቲውን የወሰነው ብልጽግና የፈለገውን ቢወስን ብርሃኑ ነጋ የማስፈጸም በብርሃኑ ደረጃ እንዲመባል የለበትም። ብርሃኑ ካድሬ አይደለም። ብርሃኑ እውነት ለመናገር የተሰጠውን ብቻ ወደ ተግባር የሚለውጥ ሰው አይደለም። መሪ ነው፣ ቀራጭ ነው፣ ትውልድ የሚቀርጽ አቅም ያለው ሰው ነው። ዛሬ በአብይ አይነት እውነት ለመናገር ከእውቀትም ከእውነትም የተፋታን ሰው የሱ ተከታይ ሆኖ እነሱ ያወጡትን ፖሊሲ ያስፈጽማለሁ ብሎ መምጣቱ እውነት ተቃውሞ እሱ ላይ ማነጣጠሩ ተገቢነት አለው የሚልም በግሌ የተሰማኝን ነው የምገልጸው። አንዳንድ ወገኖች ለምን ብርሃኑ ተነካ ብለው ጸጉራቸውን ሲነጩ እያየን ነው። ወደው ገብ የሆኑ ሚዲያ ላይ ራሳቸውን ነፃነን ብለው የሚገልጹ ነገር ግን ወደው የገቡ አንዳንድ ሰዎች አሉ። ብርሃኑ ለምን ተነካ እንደዚህ አይነት ነገሮችን እያነሱ ምንድነው ቁጭታቸውን እየተወራጩ ሲገልጹ አየን። እንዴ ምነካች ገና አብይ አህመድ የብርሃኑ አለቃ አብይ አህመድም ስሙ እየተጠቀሰ ይውረድ ብቻ አይደለም ለፍርድ ይቅረብ የሚሉ ድምጾች እየበረከቱ ይመጣሉ። የዛን ጊዜ ታዲያ ምን ሊሉ ነው? ጸጉራቸውን የነጩ የዛን ጊዜ ምን ሊነጩ እንደሚችሉ እንግዲህ አብረን የምናየው ይሆናል። ለማንኛውም ብርሃኑ ላይ ያነጣጠርበት ምክንያት ተገቢነት አለው። ግለሰቡ ላይ ሳይሆን ግለሰቡ እያስፈጸመ ያለው ፖሊሲ ገዳይ ነው። በነገራችን ላይ ዓርብ ዕለት በሕዝብ ተወካዮች ምክር ቤት ቀርቦ ለቋሚ ኮሚቴው የተናገረው ነገር አለ። በጣም አደገኛ ነገር ተናግሯል። ማለት አደገኛ አዝማሚያ ኢትዮጵያ እየሄደች እንዳለ በተለይ መምህራንን የተመለከተ የመምህራን እጥረት ሊገጥመን ነው አለ። የክፍያ ማነስ፣ የጥቅማ አለመኖር፣ መምህር መሆን የሚፈልግ ትውልድ እየጠፋ ነው አለ። ሀገር ከሰረች። መምህራን ከጠፉ ሀገርን ማን ነው የሚያስቀጥለው? ትውልድን ማን ነው የሚቀርጸው? ኢትዮጵያ ትልቅ አደጋ ላይ ነው ያለችው። ብርሃኑ ይህንን የተናገረው። ስለዚህ መፍትሄ ምን አለ ተብሎ ቢጠየቅ ብርሃኑ ምንም መልስ የለውም። ይኸው እያየን ነው። መምህራን ሰልፍ እየወጡ ነው። ዝም ብሎ አፍ ማዘጊያ የታተሙ ብሮችን እያመጡ ደሞዝ ብለው እየከፈሉ ነው ያሉት። የበለጠ ሀገሪቱን ቀውስ ውስጥ የሚከት ነገር። ለማንኛውም ገለታው ብርሃኑ ነጋ ላይ ያነጣጠረበትን ምክንያት እንዲሁ አንድ ላይ ብታየው ጥሩ ነው ብዬ ነው። ብርሃኑ ነጋማ ይሄንን ተቋም እየመሩ ያሉ ሰው ናቸው እና በቀጥታ ይመለከታቸዋል። ታዲያ ማንን ያውግዙ? ተማሪዎች ተነስተው ሲያወግዙ ቀድሞ የነበሩ ባለስልጣናትን አይጠሩ። እንግዲህ እዚህ ሰው ነው እየመራ ያለው። እንደውም ባለፈው ዶክተር ብርሃኑ እኮ ራሱ ሲናገሩ ምን አሉ? አብይ አህመድ አልገባብህም ብሎኛል፣ እዚህ ትምህርት ሚኒስቴር ውስጥ ውሰደው ብሎኛል እና ምንም አልገባብህም ብሎኛል ብለዋል ተብሎ ዛሬ ሰምቻለሁ። እኔ በቀጥታ አልሰማቸውም፣ ግን ከአንድ ከማምነው ሰው ሚዲያ ላይ ሲናገር ነው የሰማሁት። እና ይሄንን ያሉ ሰው ናቸው እና ከተጠያቂነት ወደ ኋላ ማለት አይቻልም። ስለዚህ ይሄ ዓለም አቀፋዊም ነው። በየትም ሀገር በቀጥታ የሚመለከተው የመጀመሪያ ሰው ናቸው። ትምህርትን በማክሰር ረገድ በከፍተኛ ፍጥነት ነው ትምህርቱን እየገደሉ ያሉት። ተመልከት፣ በየጊዜው የምናነሳው እሳቸው ከመጡ ጀምሮ ይሄ ፈተናን እንደ ትልቅ የቤት ስራ አድርገው ብዙ ተማሪ ይመጣል፣ እንደ ሰክሰስ ያወሩታል። ይሄን ያህል ተማሪ ጥያለሁኝ በጣም ብሎ የሚዝናኑ ሰው ናቸው። እና ይሄ አይደለም ኢትዮጵያ የምትፈልገው የነበረው። ከዚህ ባሻገር ትምህርት ጥራት ላይ ብዙ መስራት ነው። የትምህርት ጥራት ደግሞ መምህሩን መያዝ ነው። እሳቸው ከመጡ በኋላ መምህሩን ችግር ያያሉ። ተናንቀው ተሟግተው ትምህርት ፈረሰ። ትምህርት ከፈረሰ ሀገር የለም ማለት እኮ ነው። በቃ አሁን ስለ ልማት ስለ ብልጽግና የምናወራው የተማረ ሰው ነው ብልጽግና የሚያመጣው። መቼም ዝም ብሎ አለመማር ብልጽግና ሊያመጣ አይችልም። የመጣንን ብልጽግና ማይረዳም ያልተማረ። ስለዚህ እዚህ አካባቢ አስተማሪው እየፈለሰብኝ ነው እና ኑሮ መሻሻል አለበት። ተሟሙተን ዛሬ አብይ አህመድ ሲናገር እየሰማሁት ነበረ። እዚህ ቪዲዮ ላይ ሰዎች ሼር አድርገውትና ስለ ኢትዮጵያ ኢምፖርት ያነሳልህና ምን ይላል? ብዙ ነው ኢምፖርት የምናደርገው፣ ወደ 6000 የሚደርሱ አይተምስ የተለያዩ ነገሮች ኢምፖርት እናደርጋለን። ከነዛ ውስጥ የተወሰኑትን ግን ቀንሰናቸዋል። ለምንድን ነው የቀነስናቸው? 18 ቢሊዮን ዶላር ነው የምናወጣው ብሔራዊ ባንክ ብቻ የሚያውቀው ኢምፖርት ለማድረግ። እንግዲህ ተመልከተው 18 ቢሊዮን ብር እናወጣለን፣ ብሔራዊ ባንክ የሚያውቀው ነው አለ። ሌላ ማንም በየኮንትሮባንዱ በምኑ የሚገባው አልተደመረም። ከዛ ውስጥ የተወሰኑ የቀነስንበት ምክንያት ኢምፖርት እንዳይደረጉ
ለምሳሌ የሴቶች ጸጉር ምናምን አለ አይደለም እነሱን ቀንሰናል አለ ለምን ውበት ስለሆነ አምጥቶ አሁን እኮ በተም ልማት ላይ ነው ያዋለው እሱም እኮ ሌላው ውበት ሰራተኛ እኮ ነው ለእህቶቻችን ጌጥ እንዳያገኙ ከልክሏቸዋል ኢምፖርት እንዳይደረግ ግን ያለችንን ገንዘብ ላይ ነው ይሄ ሰው ያዋለ ያለው አስተማሪ ትምህርት ነው ያዋለ ያለው አሁን ከከለከለው በላይ ያለንን አንጡራ ሀብት በሙሉ ያው እዚህ መሰረታዊ ማህበራዊ ጉዳዮች ልማት የሚባለው ነገር በመሰረቱ ይሄ ነው መሳይ ልማት አሁን እነሱ የሚሉት ነገር የዚህ ኮሪደር ምናምን የሚባለው ነገር አይታወቅም በእውነት እሱ የሌሎች ነገሮች ውጤት ነው በራሱ የሚያመጣው ነው ልማት የሚባለው ማህበራዊ ተቋማትን ማስፋፋት ነው ዋናው ትምህርት ጤናን ማስፋፋት እና ግብርናውን ማዘመን እነዚህ ላይ ነው ብዙ ኢንቨስት መደረግ ያለበትና ትምህርት ቤት ሲገነባ ታዩም ሃየር ኤጁኬሽን አቁሟል በግልጽ ነው የተናገረው ከፍተኛ ትምህርት ተቋም አንገነባ ብሎ የዋብዬ ከመጣ አንድ ከፍተኛ ትምህርት ተቋም አልተገነባ የመምህራን ማሰልጠኛ ተቋም መገንባት መምህሩን ማብቃት ለመምህሩ ጥቅም ቤኔፊትስ መስጠት እንዳይሸሽ እንዳይሄድ እንዳይርቅ ልጆቻችን እንዲማሩልን እነሱ ላይ መምህር ላይ ኢንቨስት የሚደረገው ብዙ ጊዜ ያነሳው አንድ ሰው ማሰለቸው መሰለኝ እንጂ አሁን ጃፓን ነገር ያለው መቼም መሳይ ጃፓኖች በጣም መምህር የሚከበርበት ምድር ነው ጃፓን ውስጥ ከፍተኛም የሚከፈለው ለነሱ ነው ለምን እዛ ነው ትልቁ ሀብት ነው የሚሉት እነሱ እኛ መሬት እንትን የለንም ሀብት የለንም ሪሶርስ የለንም ምንም የለንም ያለን ሪሶርስ ትምህርት ነው ሀብታችን ትምህርት ነው ስለዚህ ልጆቻችን መማር አለበት ይላል ህዝቡም ይላል መንግስትም ይላል ስለዚህ መምህር በእንክብካቤ የተያዘበት ምድር ነው እድገታቸው ከዛ ጋር የተያዘ ለኢትዮጵያ ውስጥ ወደ መምህሩ ይሄ ለኮሪደር ለምን ያንጠለጠለውን ነገር እኮ መምህሩን ትራንስፖርት ችግር ቢፈታለት የቤት ችግር ቢፈታለት ለማስተማር ምን ደስ የሚል ነገር አለና ይሄ በከፍተኛ በትምህርት ላይ ያነጣጠረ ነው ከሁሉም በላይ እኮ አማራን ባለፈው አነሳን አይደለም አማራ ልጆችም ይሉም እየተማሩ አይደለም ያማራ ክልልም ስለዚህ በአጠቃላይ እንደው ለማለት የፈለኩት መሳይ እንደው ኢትዮጵያውያን በሙሉ የተማሪውን ጥያቄ ደግፈን ልንታገል ይገባል ትምህርትን ልንታደግ ይገባል እንግዲህ ወደ ዩኒቨርሲቲ ተማሪዎች ተቋም እንምጣና ያው ከዛ ጋር የተያዘ ሐሳብ ነው ያነሳሁም ዩኒቨርሲቲ ተማሪዎች ተቋሙ በተለያዩ የኢትዮጵያ አካባቢዎች በሚቀጥሉት ቀናትም እንደሚከሰት ይጠበቃል ምናልባት ገለታው እዚህ ላይ ተማሪዎቹ መጠንቀቅ ያለባቸው የአብይ አህመድ አገዛዝ በተለያየ መልኩ የመጣበትን ህዝባዊ ማዕበል ለማስቆምና ለማቀዝቀዝ የሚወስዳቸው እርምጃዎች ይኖራሉና እነሱን ከወዲሁ ነቅተው መጠበቅ ነው አንዱ የኃይል እርምጃ ነው መደብደብ መምታት ምናልባትም እስከ መግደል ሊደርስ ይችላል ከዚህ በተጨማሪ አሁን የመምህራን የተነሳው የሥራ ማቆም አድማ በሌሎች መንግስት ሰራተኞችም አሁን እንደምንሰማው ከሆነ እየተዛመተን ያለው በደቡብ ኦሞ አሪ ዞን ውስጥ እንደዚሁ መምህራን ከትላንት ጀምሮ ስራ ማቆማቸውን የሚገልጽ መረጃም እንደዚሁ ሰምተናል በሃዲያም በሚቀጥሉት ቀናት ውስጥ መምህራን ብቻ ሳይሆን ሰራተኛውም ጭምር አደባባይ ለመውጣት ውስጥ ለውስጥ ነገሮች የተከታተሉ እንዳለ ነው የሰማነው የሚበርድ አይደለም ነገር ግን አገዛዙ የተለያዩ የማደናገሪያና የመከፋፈያ አጀንዳዎችን ይዞ ይመጣል ከኃይል ጀምሮ የተለያዩ ታክቲኮችን ይጠቀማልና መጠንቀቅ ይገባል ወደ ኋላ ማለት የለም ወደ ኋላ ያለው ሞት ነው እውነት ለመናገር ወደ ኋላ ምንም አሸናፊነት የለም ከተቻለ ወደፊት መውደቅ ነው እንደምንም ብሎ ወደፊት እየወደቁ መሄድ ነው እንጂ ወደ ኋላ መመለስ በጣም አደገኛ መሆኑን ተማሪዎቹም በዚህ አብዮት ዙሪያ የተሰባሰቡ ሌሎች የህብረተሰብ ክፍሎችም በደንብ መረዳት ያለባቸው እንደሆነ ይታመናል ገለታው ምናልባት በዚህ ላይ መደረግ ያለባቸው አንዳንድ ነገሮች አሉ በቀላሉ ይሄንን አብዮት ማቀጣጠል ይሄንን ህዝባዊ ቢጠኝነት ቀጣይነት እንዲኖረው ማድረግ የሚገባቸው የተለያዩ ቴክኒኮች አሉና እሱ ላይ እንደው አስተያየት መስጠት ከተቻለ ወደፊት ተማሪዎች ወደፊት መራመድ አለባቸው ይሄ ነገር እየቀዘቀዘ እንዳይሄድ ራሱ አብይ አህመድም ጊዜ ያገኘ ሰዎችን ተስፋ ያስቆረጠ እንደገና እንዳያራዝምባቸው ተማሪዎች ወደፊት የሚል ነገር ወደፊት ስሜት እንዳልከው እሱ መምጣት አለበት ሁለተኛው ግን በጣም ኢምፖርታንት የሚመስለኝ መሳይ አሁን ምን ታገለውን ኃይል ማወቅ ነው አንዱ ዶክተር ብርሃኑ ቅድም ሲባል ነው በቀጥታ ተቋማዊ ነው የሚመለከተው ነው ከዛም ባሻገር ቲም አብይ ነው ምለው እንዳንድ ኢትዮጵያዊ መሳይ ይሄ ሰው አሁን ቲም ፈጥሯል ከአማራም ከኦሮሞም ከትግሬም ከሶማሌ ክልልም ከሁሉም ይዟል የተወሰኑ ሰዎችን ይዞ የሆነ ቲም ፈጥሯል ይሄ ቲም መፍረስ አለበት መሰለኝ ይሄ ቲም ለውጣችንን ያበላሸ ነው በእውነት
ቲም ለማ የሚባል በትግል ተፈጥሮ ኢትዮጵያውያን ብዙ ዋጋ ከፍለው ሚዲያው ብዙ ዋጋ ተከፍሎ የተፈጠረ ያ ቲም እርሊ በማለዳ ነው የተጨናገፈው። ከተጨናገፈ በኋላ ደግሞ የቁጥጥር ችግር አለብን። በቀደም ፕሮፌሰር መሳይ አንድ አርቲክል ጽፈው በዛ ላይ ውይይት እናደርግ ነበርና ምንድነው የጻፉት እዛ አርቲክላቸው ላይ ህዝቡ ቁጥጥር ማድረግ አለበት ይላሉ። ቁጥጥር በጣም ትልቅ ወርድ ነው፣ ትልቅ ቃል ነው። መቆጣጠር አለብን ያለው ይሄ ነው። የህዝብ የበላይነት ያስፈልጋል በአንድ ሀገር ውስጥ የሚባለው መንግስትን መቆጣጠር አለ፣ የሚሰራውን መከታተል ማለት እኮ እየተቆጣጠርን እግር ከእግር የመከታተል ነገር ያስፈልገናልና ያ እናበላሽቶ ቁጭ አለ ነው ቲማቢ እና ይሄ ለውጣችንን ያጨናገፈ ኃይል አንድ ታርጌት መሆን ያለበት ይመስለኛል መሳይ። ምክንያቱም አሁን አብይ አህመድ ከዚህ በኋላ እንግዲህ የሚሄድባቸው መስመሮች ይሄንን ትግል ለማቀዝቀዝ ሁለት ናቸው። አንዱ የዘር ግጭት ማስነሳት፣ የዘር ግጭት በተማሪዎች አካባቢ ወይም ደግሞ ጥያቄው አንድ አካባቢ ላይ አንተን ያለ ነው ወደ ኦሮሞን የሚያጠቃ ነው፣ የአማራ ጥያቄ ነው፣ የትግሬ ጥያቄ ነው ወደሚል የማዞር ነገር ሊኖር ስለሚችል ይሄ ቆየ ዘዴ ስለሆነ ተማሪዎች ቀድመው ያንን ኢህአዴግን የፈረከሱበትን መሳሪያ መዶሻ ማንሳት አለባቸው መሳይ። መጨረሻ ላይ ኢህአዴግ ደንግጦ የተዘረረው በጎንደር በተነሳ ድምጽ ነው። በየቦታው የሚፈሰው የኦሮሞ ደምደሜ ነው የሚል ከጎንደር ድምጽ ሲሰማ ደነገጠ፣ ህወሓት ደነገጠ። ከኦሮሚያ አካባቢ ያሉ ወጣቶች እንደዚሁ በየቦታው የሚፈሰው የአማራ ደምደሜ ነው፣ የጌዲኦ ደምደሜ ነው የሚለው ስሜት በኢትዮጵያውያን በዛን ጊዜ በተነሱ ወጣቶች ዘንድ ሲያብብ መንግስት ኢህአዴግ ያኔ የተፈረከሰው። ስለዚህ ያችን መሳሪያውን መጅረጥ ማድረግ ያስፈልገው ይመስለኛል። አሁን ወጣትም ይህንን መተሳሰብ እንደዚህ አይነት ችግር ሲነሳ አንድ አካባቢ ተማሪዎች ተገደሉ ሲባል ቅድም እንዳልከው ወይ ደግሞ ተመቱ ታሰሩ ሲባል የሱ ድምጽ ነው ይሄንን ሲጠይቅ እንዴት ይታሰራል እንደዚህ አይነት ነገር እና ጥያቄውን ከፍ ያደረጉ መሄድ እኔ በጣም ኢምፖርታንት ይመስለኛል። ይሄ ነው የሚታየኝ መሳይ ትልቁ ነገር ይሄ ነው ይመስለኛል። እንግዲህ ገለታው ይሄን አስመልክቶ ከተለያዩ የፖለቲካ ሰዎች እንደዚህ ምሁራንም ጋር ውይይት ያደረግን ያለው ህዝባዊ ቢተኝነት ኢትዮጵያ ውስጥ ተጀምሯል። ወደንም ጠላንም ፈለግነውም አልፈለግነውም ህዝባዊ ቢተኝነት መጥቷል። ምናልባት የምንፈልገውን ያህል በሚፈልገው መጠንና አይነት የመጣ ነው የሚለው ለጊዜው ቆይና ግን አይነት ጥላው ተገፏል። የኢትዮጵያ ህዝብ ፍራቱን ተገላግሏል። በየቦታው የምናየው ንቅናቄና የድፍረት ስሜትና እንቅስቃሴ የሚያሳየው ኢትዮጵያ ውስጥ ይሄ ወደ ኋላ የሚመለስ ሳይሆን ተጠናክሮ የሚቀጥል ህዝባዊ ቢተኝነት እንደሚኖር ነው። እንግዲህ ይህንን ተከትሎ ምንድነው መደረግ ያለበት? በተለይ ብዙ ጊዜ የሚባለው ነገር አለ። ኢትዮጵያውያን አንድ አይነት አጀንዳ አላቸው ወይ? አሁን በዩኒቨርሲቲዎች የተነሳው ሁሉንም የሚመለከት ነው። ዩኒቨርሲቲ ኦሮሚያ ውስጥ ያለውንም ትግራይ ውስጥ ያለውንም አማራ ውስጥ ሁሉም ኢትዮጵያ ጫፍ ድረስ ያሉትን ዩኒቨርሲቲዎች የሚመለከት ነውና ከብሔር አጥር ከሃይማኖት አጥር የተሻገረ በመሆኑ አዎ ኢትዮጵያውያን አንድ ጥያቄ አላቸው። ይሄ ኢትዮጵያን እንዳይነሳሱ ኢትዮጵያን የጋራ አጀንዳ የላቸውም። በብሔር ተከፋፍለዋል፣ በሃይማኖት ተከፋፍለዋል። ሁሉም በያጥሩ የሚጮህ ስለራሱ የሚጮህ እንጂ የጋራ ነገር የለም የሚባለው ነገር መጀመሪያ የሕክምና ባለሙያዎች ያፈረሱት፣ አሁን ደግሞ መምህራን ቀጠሉ፣ የዩኒቨርሲቲ ተማሪዎች። ስለዚህ ቀጠላል። የጋራ አጀንዳ አለን ማለት ነው። እንደ ኢትዮጵያዊ የምንነሳባቸው ብዙ ጉዳዮች እንዳሉን የተመሰከረበት ነውና ይሄንን ነገር ግን እንደው መንገድ ላይ ዝም ብሎ እየተዳከመ ሀገሪቱም እየተዳከመች በስራ ማቆም አድማን በተለያየ መልኩ አጠቃላይ ቀውስ እንዳይፈጠር በአጭር ጊዜ ውስጥ ይህንን ስርዓት ማንበርከክ የሚቻልባቸው ነገሮች፣ መደራጀቶች፣ ሌሎች ቴክኒኮች እንደው የተለያዩ አካላት ተቀናጅተው መምራት ይገባቸዋል። ዝም ብሎ ድምጽ መጮህ ብቻም አይደለም። አገዛዙን ማንቀጥቀጥና ማርበርበድ የሚገባውን ህዝባዊ ቢተኝነት እንደው ወደዛ መሻገር የሚገባ ይመስለኛል። እንደዚሁ ከልደቱ አያሌውም ጋር ከዚህ ከኢትዮጵያ ሀገር አድን ንቅናቄም ጋርም ከነሱም ጋር እየተወያየን ያለነው መድረክ አዘጋጅተው እነሱም የግንዛቤ ማስጨበጫ የተለያዩ እንደዚሁ ፕሮግራሞችን እየሰሩ ነው የሚገኙት። ግን ገለታው ሀገር ቤት ያሉ ተቃዋሚዎች በአሁኑ ሰዓት ምርጫ ላይ ብቻ የተንጠለጠሉ አሉ። ምርጫው አንድ ክስተት ነው፣ አንድ መድረክ ነው፣ ብቸኛ አይደለም። እሱም ብቻ እየጠበቁ መቀመጥ አይደለም። ይህንን አገዛዝ
እንደው ህብረተሰቡ ቀድሟቸው ወጥቷል። እነሱ መምራት ሲገባቸው እነሱ መጥራት ሲገባቸው ህብረተሰቡ ቀድሞ ወጥቷልና ከጋሪው ፈረሱ የቀደመውን እንዲህ አይነቱን እንቅስቃሴ እነሱ ቶሎ ሰብሰብ አድርገው ሀገራዊ በሆነ መልኩ ትርጉም ባለው መልኩ ብዙ መስዋዕትነት ሳይከፈል ይሄን አገዛዝ እንደው ማንበርከክ የሚቻልበትን እንቅስቃሴ መምራት ይጠበቅባቸዋልና እንደው ከማን ምን ይጠበቃል የሚለውን እዚህ ላይ ከዳያስፖራው ከፖለቲከኛው ከብዙ አካላት የሚጠበቅ ነገር አለ። ይሄ የተጀመረው ነገር ዝም ብሎ መንገድ ላይ ባክኖ እንዳይቀርና ወደ ኋላ እንዳይመለስ ከምንም በላይ የማደራጀትና የማቀናጀት ስራ ያስፈልጋል። ገለታው እዚህ ላይ ምን ማለት ይቻላል? ይሄ በጣም ተለቅ ያለ ጥያቄ ነው። እንደዚሁ ለጊዜው ዝም ብለን እናንሳው። ግን እንዳልከው ራሱን የቻለ ምክክር እያደረጉ ምናልባት ማንከር ሚዲያም አይ ቲንክ ከጠየቁ ይሄን ሁኔታ እንደምትፈቅድላቸው እርግጠኛ ነኝ። መድረኩን ያገኛሉ በዚህ ጉዳይ ላይ ውይይት ማድረግ ማለት ነው። አሁን የነዚህ ጥሩ ታግለው የከሰሩ ሀገሮች አሉ መሳይ። ይህንን ማንሳት መፍራት ጥሩ አይደለም። እኔ አሁን የሚያሳስበኝ ነገር ይሄ ነው። አንዳንድ ጊዜ በጣም ሰው ስሜታዊ ሆንና በመግፋት ላይ ብቻ የሚያተኩሩ ወገኖች እኔ ደስ አይለኝም። እሱ ያሰጋኛል። ሁለት ትግል አብሮ መሄድ አለበት። በአንድ በኩል ይህን ስርዓት መገርሰስ ነው። አሁን የተነሱ ህዝባዊ አመጾች በግለት እንዲቀጥሉ ማድረግ ነው። ሁለተኛው ግን እነዚህ በተለይ በቅርብ ጊዜ የተነሱ አብዮቶች የከሰሩበትን ሁኔታ እያጠናን ያ አገራችን ውስጥ እንዳይከሰት የፕሪቬንሽን ስራ የመከላከል ስራ ወይም ደግሞ ይሄ አደጋ የመቀነስ ስራ መስራት ያስፈልጋል። በቀደም ያነሳነው ነገር ነው መሳይ። አሁን ለምሳሌ የየመንን እያጠናሁ ነበረ፣ የሊቢያን እያጠናሁ ነበረ። አሁን የጋዳፊ ሲወድቁ 4 አካባቢ ነው ወታደሩ የተፈረከሰው። የመን ወደ 5 አካባቢ ነው የተፈረከሰው። ሱዳን 2 ሆነዋል። እና እንደዚህ እየሆኑ የሚሊቴሪው ዕጣ ፈንታ ምንድነው የሚለው ነገር ይህንን የሚያጠና አሁን ይሄ የተማሪዎች የቤት ስራ ላይሆን ይችላል መሳይ። ይህንን የሚመለከትላት መኖር አለበት ይቺ ምድር። ይህንን የሚያይ ነቅቶ ማለት ነው። በአራት አይና የሆነ ትውልድ መኖር አለበት። እንደዚህ አይነት ሴናሪዮስ ሊመጡ ስለሚችሉ በዚህ መንገድ ለምሳሌ እንደ ፋኖ አይነቱ አደረጃጀት ስልጠና ካሁኑ መስጠት ያለበት ይመስለኛል። ይሄ አብይ አህመድ በኋላ ከአብይ አህመድ መውጣት በኋላ ሊመጡ የሚችሉ የጸጥታ የማስከበር ስራዎች ይሄ የታጠቀ ኃይል ሲፈረከስ ቡድን እንዳይፈጥር የመቆጣጠር ስልጠና መስጠት ያለበት ይመስለኛል። ፋኖ መስጠት አለበት። ኦላ ጋር እየተደራጁ እንዴት ጸጥታ ማስከበር እንደሚቻል እንዴት ይሄ ግሩፕ እንዳይፈጠር ይሄ ሽርፍራፊ ተፈጥሮ አገራችንን ስቴትለስ እንዳያደርግ ማለት ነውና ይሄንን በአንድ በኩል ማሰብ ምሁሩም ይሄ ኃላፊነት አለበት። ምሁራን ይሄ እነዚህ ሐሳቦችን ማብሰልሰል ያለበት ይመስለኛል። በሌላ በኩል ወጣቱ ኤነርጂ አለው። እንግዲህ እንደምታውቀው በየሀገሩ ያለ ትግል ይሄ የወጣት ስራ ነው። በቃ በመላው ዓለም እንግዲህ ጡረታ አይወጣ ሰው ብዙ ጊዜ አይወጣም ሰልፍ። እንደምታውቀው እናቶች አይደሉም ወጣቱ ነው የቤተሰቡንም የሀገሩን ጥያቄ ይዞ የሚወጣው። አሁን ዩኒቨርሲቲ ውስጥ የተጀመረው ይሄ ግለት ሳይቀዛቀዝ ከአንዱ ወደ አንዱ እየተንቀሳቀሰ መቀጠል አለበት። ይሄን መቀጠል አለባቸው ወጣቶች የሚል ነው። ግን የሊደርሺፕ ጥያቄ ግን አሁን የኔፓልን ያየነው እንደሆነ መሳይ ኔፓል መሪ የሌለው ነው የሚለው ትግሉ መሪ የሌለው ነው መሪ የለውንም ብለው ነው የሚናገሩት ራሳቸው ኔፓሎች ማለት። ግን ምንድነው እነሱ አንደኛ የሚሊቴሪውን አቋም ለክተውታል መሰለኝ አይተውታል። ሚሊቴሪው የተሻለ ነበር በጣም አሁን ከማዳጋስካር በጣም የተለየ ስለነበረ ቤተ መንግስት እንደማይሸተው እንደማያማልለው ጀነራሎቹን ያውቋቸው ነበር። ስለዚህ ዝም ብለው መግፋት ነው። ስርዓቱ ሲፈርስ ከዛ በኋላ ሲቪል ነው የሚመጣው። ሲቪል ሲመጣ ደግሞ ያችን ዳኛዋን ብለው ጮኸው አስቀመጡ። ሙስና ተታገል የነበረችውን ሴት ማለት ነው። እና አሁን ባለው ሁኔታ የኔፓል እንትን ወታደርም አልገባበትም። ጥሩ የሆነ መነሾ ላይ ነው ያለው። ሌሎቹ ችግር ላይ ነው ያሉት። ስለዚህ በዚህ በኩል ያለ ጥንቃቄም እያደረግን በሌላ በኩል ግን ወጣቱ የመቀባበል ነገር ይሄ መረጃ የመለዋወጥ ነገር ፉክክር ውስጥ መግባት ይሄኛው ዩኒቨርሲቲ እንደዚህ ዝም ይላል በዚህ ሰዓት የሚል ነገር መነሳት አለበት መሳይ። እኔ አሁን አንድ ዩኒቨርሲቲ ብኖር ይሄ ተቃውሞ እየተደረገ ሌላ ዩኒቨርሲቲ እኛ ጋር እንዴት ነው ተመችቶናል ማለት ነው? ይሄንን 3ኛ ዓመት ተማሪ ሆነ መሄዱን ደግፈናል ማለት ነው እንዴ? እንደዚህ የሚል ጥያቄ በየዩኒቨርሲቲው መነሳት ያለበት ይመስለኛል መሳይ። እንደዚህ አይነት ቅናት ማለት ነው። እንደዚህ አይነት ይሄ የመነሳት ለዲሞክራሲ የመቆርቆር ለፍትህ የመቆርቆር ቅናት በየዩኒቨርሲቲው ውስጥ በወጣቱ ልብ ውስጥ
እንደው መነሳት ያለበት ይመስለኛል መሳይ አንተ ጨምርበት ብቻ እንደ ገለታው እንግዲህ የዩኒቨርሲቲ ተማሪዎችን ተቃውሞ እንዲሁ ሰሞንኛ ስለሆነ አነሳ ነው እንጂ ያው አጠቃላይ የህብረተሰብ የተለያዩ የህብረተሰብ ክፍሎችም እንደዚሁ ተነቃንቀዋል ተነስተዋል በየቦታው የሚታየው ነገር አሁን አብይ አህመድ ትንሽ አፍ ማዘጊያና ማቀዝቀዣ ብሎ በአንዳንድ ቦታዎች ላይ ደሞዝ መክፈል መጀመሩ እንዲሁ ነገሮችን ሊያቀዝቅዝና ሊያስቆም ይችላል ብለው የገመቱ ካሉ በጣም ስህተት ላይ መውደቃቸውን መግለጽ የሚያስፈልግ ይመስለኛል። በዚህ ላይ አብይ አህመድ እንዲሁ ዝም ብሎ ከፈለ እንጂ የባሰ ነገር እኮ ጎትቶ እያመጣ ነው። በቀደም ምን ማንተም አንስተናል። አብይ አህመድ ምን እንደሆነ መካሪ አጣ ሰው ነው። ሌላው ይቀር ለራሱ ለስልጣኑ በጣም ስስና ስግብግብ የሆነ ሰው እንዴት ህዝቡ ሊያስቆጡ የሚችሉ እርምጃዎችን በተከታታይ መውሰዱ በራሱ የሚመክረው አጠገቡ የለም። ወይም ደግሞ አንዳንድ ጊዜ ምንድነው ሲያሰክርህ ስልጣን ሲያሰክርህ እብሪትና ትዕቢት ንቀት ልቦናን ሲደፍን ምንም የሚታይ ነገር የለም እንጂ አሁን በሚቀጥለው ወር የነዳጅ ምንድነው ድጎማ ሙሉ በሙሉ መነሳቱና ከ30 በመቶ በላይ ታክስ ነዳጅ ላይ የሚጨመር መሆኑ ምን አይነት ነገር ፈልጎ ነው አብይ እንደው አርፎ የተቀመጠውን እንደው ጊዜ እስኪያመጣው ድረስ ብሎ አርፎ የተቀመጠውን ህዝብ እየቆሰቆሰ ውጡ አይነት ይመስላል። አሁን የመብራት ታሪፍም ሊጨምር ነው። መብራት ታሪፍ በ2 በ3 እጥፍ ሲጨምር ምን ማለት ነው? የዛን ጊዜ እኮ ሰው እንደው ፍርሃትም ምንም ነገር ከዛ በኋላ ሞትም ፊት ለፊቱ ቢኖር እሱንም በድፍረት የሚጋፈጥ ህዝብ እኮ ነው እየመጣ ያለው። አንዳንድ ጊዜ እንዲህ አይነቱም ነገር ታያለና በቀጣይ የበለጠ እየተጠናከረ የሚመጣ የበለጠ ነገሮች እየከፉ ነው የሚመጡት። አገዛዙ ደሞዝ መክፈል አልቻለም። ብራትሞ አገሪቱን ሽባ አድርጓታል። ነገ ከነጎዲያ እያንዳንዱ ጎረቤቱ እየገባ የሚዘርፍበት አንዱ የሚበላው ሌላው ዝም ብሎ ማያይበት ስርዓት አልበኝነት ከወዲሁ ተጀምሯል። በየቦታው እየታየ ነው። አሁን ግን በጣም መጠን ሰፊ በሆነ መልኩ ስርዓት አልበኝነት፣ መቀማማት፣ ዝርፊያ እንዲህ አይነቱ ነገር መምጣቱ አይቀርም። አብይ እንደሆነ ቤተ መንግስት እስካልመጣ አንድ ኃይል መጥቶ ወይ ጦር ካልሰበቀ ወይ ካልነካው በስተቀር ሰው ቢዘረፍ ሰው ቢቀማ ምንም ጣጣ የለውም። ይኸው በሹፌሮቹ ላይ አየን። በየቦታው የታኮ እያሉ ሲያስከፍሏቸው አብይ ዝም ነው ያለው። ከጅቡቲ አዲስ አበባ ወደ 300-400 ተሽከርካሪዎች ቆመው ነው ያሉት። ይሄ እኮ የሀገር ኢኮኖሚም ኪሳራ እኮ ነው። ምንም ስሜት የሚሰጡ አይደለምና እየመጣ ያለው ጎርፍ እየመጣ ያለውን አብዮት መቀልበስ የሚቻል አይደለም። በየትኛውም አብይ አህመድ ከቁጥጥር ውጪ እንደሚወጣ ምንም ጥርጥር የለውም። ከእጁ አምልጧል። ይህን ነገር በደንብ መመልከትና የሚመጣውን ነገር አይቶ ኢትዮጵያ ወደ ቀውስ ውስጥ እንዳትገባ ለውጡ በተለይ አብዮቱ እንቢተኝነቱ ኢትዮጵያን ሊያድን ኢትዮጵያን ሊያሸጋግር ወደሚችል መስመር ላይ እንዲወጣ ሁሉም በኃላፊነት መንቀሳቀስ እንዳለበት ነው። ምናልባት እዚህ ላይ ማስተያየት መስጠት ትችላለህ። በሌላ በኩል የአሜሪካ መንግስት ከዚህ ከሂውማን ትራፊኪንግ ጋር ከዚህ የሰዎች ህገወጥ ዝውውር ጋር በተያያዘ የ2025 ሪፖርት አውጥቷል። በዚህ ሪፖርት ላይ የአብይ አህመድ አገዛዝ የህፃናት ወታደሮችን እንደሚመለምል በይፋ ገልጿል። በጣም አደገኛ እንደሆነ በዚህ ነው ተጠያቂነት መኖር አለበት። ህፃናት ናቸው ወታደራዊ ምልመላ እየተደረገ ያለው። በዚህም የተነሳ በአስቸኳይ ይህንን ድርጊቱን እንዲያቆም ነው አሜሪካ የጠየቀችው። አብይ አህመድ ሰሞኑን በስፋት እያከናወነው በተለይ በኦሮሚያ ክልል ላይ ጾታ፣ እድሜ፣ ዘር፣ ሃይማኖት አይለይም። ማንም እድሜው መሳሪያ ለማንገት የደረሰም በሙሉ ከ12 ዓመት 10 ዓመት ጀምሮ እስከ 67 ዓመት ያሉ በሙሉ እንዲታጠቁ እናቶች ጭምር ስልጠና እንዲወስዱ እያደረገ ነው። ምን መዓት መጣ ብለን እንድትጠይቅ ነው የምትገደደው። ኢትዮጵያ በዚህ ደረጃ የኦሮሞ እናቶች የኦሮሞ ኢትዮጵያውያን ምን አደጋ መጣባቸው? ከአብይ አህመድ የበለጠ አደጋ ማንም የለም። ሆም ብሎ እንዲህ አይነት ውጥረት በመፍጠር የኢትዮጵያውያንን እርስ በርስ ለማጋጨት አብይ አህመድ ታጥቆ ተነስተዋል። ለዚህ ወታደር እየመለመለ ነው። በአዳማ ናዝሬት ዛሬ የደረሰን መረጃ ነው። በየቤቱ በየመዝናኛ ቦታው ወጣቶች ይገኛሉ በተባሉ ቦታዎች በሙሉ ይሄ ምንድነው የቀበሌ ጥበቃ ጓድ ሚሊሻ እየተሰማራ እያፈነ ወደ ውትድርና እየላከ እንደሆነ ነው የሰማነውና የአሜሪካ መግለጫ በጣም ዘግይቷል። ይሄ ሲደረግ የነበረው አሁን አይደለም። ባለፉት 2-3 ጦርነቶች ጭምር ከትግራይ ጊዜ ጀምሮ አብይ አህመድ ህፃናትን እየመለመለ ለውትድርና እንደሚያሰማራ በብዙ ማስረጃዎች የተረጋገጠ ጉዳይ ነው። ገለታው እንደ ሁለቱም የሚያሳዝን ነገር ነው መሳይ። እንደው በአንዳንድ ጊዜ እንደገና ደግሞ ስታስበው የሀገራችን ነገር በጣም ያሳዝናል። አሁን የዚህ የነዳጅ ዋጋ እና ስታነሳ ሙሉ በሙሉ ድጎማው ይነሳል ስትል
ዝም ብሎ አንድ ድሃ ናቸው የታዩኝ እና እንደው በስንቱ ነው የሚገረፈው ህዝቡ እንደው በጣም ያሳዝናል እኮ መሳይ በጣም ምን አይነት ጭካኔ ነው በእውነት መንግስት ድጎማ የሚያነሳው እኮ የታወቀ እኮ ነው ድጎማ የሚደጉምበትም ጊዜ ወራቶች አሉ የሚያነሳበትም ወራቶች አሉት መንግስት እየገመገመ ማለት ነው የህብረተሰብን አቅም ይገመግምና ትንሽ ዳጎስ ያለ ነገር ገቢ አግኝቷል ንግዱም ተሳልጧል የመንግስትም ጨምሯል ምናምን ይልና ያነሳል ድጎማው ደግሞ ችግር ሲሆን ደግሞ ድጎማ ይጥላል እንደዚህ ነው እንግዲህ የሚታወቀው በሌላው ዓለም ያለው ይሄ ነው እና አሁን ምን ትንሽ ጥሪት አገኛና ነው ሰው ነዳጅ ሙሉ በሙሉ ድጎማ መታነሳው ምድሪቱ ያስ በቀደም ደግሞ ነዳጅ አገኘው ያለውስ ምን ደረሰ አምቆም መከራ ነው በጣም ባለፈው አሁን አንድ እንትን ተብሎ ተደግሶ ነበር አንድ ሰሞን አሁን 5 በርሜልም የወጣ አይመስልኝም ወጥቶ ተሸጠም አይመስልም እና እንደዚህ ያደረገ ያታለለ በአንድ በኩል ደግሞ እዚህ ነዳጅ ሲጨምር እና ህዝቡን ሲያማርር ነው የሚታየው ኤሌክትሪኩም እንደዚሁ ነው አመረትን እንኳን ደስ ያላችሁ ተብሎ የአንድ ቀን ድግስ አይደለ ሁሉ ድግስ ተደግሶ ህብረተሰቡ እንደገና በማግስቱ ሲያለቅስ ነው የምታየው እና ይሄ ጉዳይ እኔ በእውነት የኢትዮጵያን ሁሉ የቤት ስራ ነው እንደው ዓለምም ሲያየን ብዙ ሸክም የለመድን አይነት ነገር ይመስላል በተለይ እንደዚህ አይነቱን ነገር ሌላው ዓለም አይታገሰው በተለይ አሁን እዚህንም የህፃናቱንም ጉዳይ ስታነሳኮ አሁን እዚህ ሀገር እንደምታውቀው ለምሳሌ ጎዳና ተዳዳሪ አለ እናንተም ትልቅ ከተማ ስለሆነ እናንተ አካባቢም አለ እዚህም ቦስተን በተለይ ደግሞ ወደ ዋና ከተሞች አካባቢ አለ ብዙ ግን ህፃናት ግን አይጣሉም ሄዳል ይሄ ብዙ ዓለም አይደረግም እንደዚህ በራሳቸው ስለማይወስኑ ማለት ነው እስከ እድሜያቸው ይሄ በህግ የተጣለ እድሜ 18 አካባቢ ነው አይደለም በዓለም አቀፍም ብዙ የተለመደ ነገር ነው እሱ ከዛ በላይ ካልሆነ በስተቀር ውሳኔያቸው ትክክል አይደለም ገና እንክብካቤ ያስፈልጋቸዋል ተብሎ የሚታመን ነው እና ለስራ እንኳን አይታጩም እኮ ሌላውም ወታደርነት እና መሳይ ስራ እንኳን ከዛ ከእድሜያቸው በጣም ዝቅተኛ ከሆነ የማይችሉትን ነገር እንዲሰሩ እንኳን አይደረግም ባለም አቀፍ ህግ ኢትዮጵያ ደግሞ በጣም ፈርማለች በዚህ እንዳይበዘበዝ ጉልበታቸው ህፃናት ስለሆኑ እንክብካቤ ያስፈልጋል የህግ ከለላ ያስፈልጋቸዋል መንግስት ሊጠብቃቸው ይገባል እነዚህ ህፃናት የተባለው ከዚህ አልፎ ክላሽ አሸክሙ ደግሞ ሀገር ሊጠብቁ እኮ አይደለም እኮ ድንበር ለመጠበቅ አይደለም እኮ በወገናቸው ላይ እንዲተኩሱ እነዚህ ህፃናት እየተደረገ ነው ያለው እና ይሄ እኔ እንደው አንድ ሀገር ብቻ አይደለም እንደው ዩናይትድ ኔሽንስ ራሱ የተባበሩት መንግስታት ድርጅትም ይሄንን መቃወም ይኖርበታል በዛ አካባቢ ያሉ በዚህ በዲፕሎማሲ ዙሪያ የሚሰሩ ኢትዮጵያውያን ይህንን መግለጫ ያያያዙ ሌላው ዓለምም እንዲደበድብ እንደው ይሄን ነገር እንዲያወግዝ የማድረግ ነገር የሚያስፈልግ ይመስለኛል ግን በጣም አሳዛኝ ታሪካችን ነው በጣም በእውነት ገለታው እንግዲህ ወደ ሌሎች ርዕሰ ጉዳዮችም እንሄዳለን በነገራችን ላይ ከዚሁ ከጦርነቱም ከአጠቃላይ ከቀውሱ ጋር በተያያዘ ጌታቸው ረዳ በአንድ የውጭ ሚዲያ ላይ ምናልባት የውጭ ሚዲያውን እርግጠኛ አይደለም የአልጀዚራ ይሆን ወደፊት በስፋት ይቀርባል ነው የተባለው አሁን ቅብሻ የተወሰኑ ነገሮችን እየሰማን ያለ ነውና አንድ የተናገረው ነገር አለ በምጥን ያወጣው በርግጥ ጋዜጠኛው በደንብ ገፍቶት እንዲናገረው አድርጓል ከምንም በላይ አብይ አህመድ የኖቤል ሽልማት ተሸልሟል የሰላም የኖቤል ሽልማት ነው አሁን ኤርትራ ላይ ጦርነት ቢከፍት የኖቤል ሽልማቱን ማጣት አለበት ብለህ ታምናለህ ተብሎ ነው እንግዲህ ጌታቸው ረዳ የተጠየቀው አምጦ በዚህም በዛም ብሎ ላለመመለስ በጣም አንገራግሮ በመጨረሻም የግልን አስተያየት ነው የምትሰጠኝ ብሎ ጋዜጠኛው ግፊት ሲያደርግበት የተናገረው ነገር አለ ኤርትራ ላይ ጦርነት ከከፈተማ የኖቤል ሽልማቱ መነጠቅ አለበት ብሏል ጌታቸው ረዳ እውነት ለመናገር ጌታቸው ረዳ በብዙ ነገር እየተንሸራተተ ነው አብይ አህመድ የኖቤል ሽልማት መነጠቅ ካለበት እሱ የተሳተፈበት ጌታቸው ረዳ የተሳተፈበት በሌላ በኩል ሆኖ የተዋጋበት የትግራዩ ጦርነት ላይ አብይ አህመድ በዛ በነበረው ተሳትፎም መነጠቅ ነበረበት አሁን አይደለም አብይ አህመድ የሰላም የኖቤል ሽልማት እኮ የተሰጠው እንደ ቀብድ ነው ገለታው እናስታውሳለን ምንም ገና ምን ይሁን ሰይጣን ይሁን መላክ ሳይታወቅ ከዚህ ከኤርትራ ጋር ባለው ግንኙነት
የሆነ ነገር ጥላ ገፏል የሆነ ነገር አድርጓል በሚል ነገ ከነገ ወዲያ በቀጠናው ሰላም ሊያመጣ ይችላል በዚህ ተበረታቶ በተሰጠው ሽልማት ሞራልና ጉልበት ሆኖት ቀጠናውን ወደ ሰላም እንዲመጣ ያደርጋል ብለው እንደ ቀብድ የሰጡት ነው እሱ ግን ያንን ቀብድ በላውና ሀገሪቱን ምድሪቱን የጦርነት የቀውስ ምድር አደረጋት ስለዚህ መነጠቅ የነበረበት የትግራዩ ጦርነት የአማራ ክልሉ ጦርነት በኦሮሚያ የተደረገው ጦርነት ብዙ ግጭቶች እነዚህን ቁጭ ብሎ እየፈለፈለና እየቀፈቀፈ ሀገሪቱን እንደዚያ መከራ ውስጥ የከተተም ጊዜ ነበረ መነጠቅ ያለበት ረፍዷል ማግኘት የሌለበት ሰው እንደውም የዓለም አቀፉ የኖቤል ሽልማት ድርጅት እዚህ ላይ ለወደፊቱ ጥንቃቄ ማድረግ አለበት እንደነዚህ አይነት ሰዎች የኖቤል ሽልማቱን እንደው አጠቃላይ ገጽታና መልክ ትልቅነቱን መልካምነቱን የሚያጠለሹ እንደነዚህ አይነት ሰዎች እጅ እንዲያነሽ ሽልማት እንዲገባ ማድረጉ ለወደፊቱ ትምህርት ሊሆነው ይገባል ስለዚህ ከአብይ አህመድ መነጠቅ ብቻ ሳይሆን በተቃራኒው ሌላ ሽልማት ካለ ሀገራትን ቀውስ ውስጥ በመክተት ህዝብን መከራ ውስጥ በማስገባት የሚሰጥ ሽልማት ካለ ለሱ ይገባል ብሎ ያንን መስጠት ነው የሚገባው ለማንኛውም የጌታቸው በምጥ የተናገራትን እንደው አጭር አስተያየት ብትሰጥበት ገለጣው ጌታቸው ወደ ፊት ወደ በጎ ስራው ሊመለስ መስሎኝ ነበር እሷን ሳይ እቺ አብይን የመግለጽ ስራው እንደው የዚህ የኖቤል ሽልማት ከእንትን ድርጅት በእውነት እንደዚህ አይነት ብዙ የገጠመው አይመስለኝም የሸለማቸው ሰዎች በታሪክ እንደዚህ ከስራው ተመልሰው ጦርነት ውስጥ ገብተው ያዋረዱት ያሉ እንግዲህ ማጥናት አለብን መሳይ የምታውቀው ካለ አላውቅም ግን እኔ አላውቅም እንደዚህ አይነት ታሪክና አብይ የተለየ ነው በጣም እና እንደዚህ ህግም የላቸውም ይመስለኛል ግን አንድ ነገር ይተበቅባቸዋል መሰለኝ የዚህ ድርጅት ዓላማ በመላው ዓለም ሰላምን ለሰላም የሚታገሉ ሰዎችን እንዳልከው ቅድመ ማበረታቻም ሊሆን ይችላል ወይም ደግሞ ውጤታቸውን አይተው ሊሆን ይችላል የሚሸልሙት ከሸለሙ በኋላ ያን ሜንቴን አድርገው ውጤታማ ካልሆኑ ተቃራኒ ነገር የሚያመጡ ከሆነ ያችን ወርቅ ከንፈፈው ከሄዱ በኋላ ድርጅቱ ቢያንስ መግለጫ ማውጣት ያለበት መስለኛል የኛ ሽልማት ይሄ ዓላማው ይሄ ነበር ዛሬ ያ ነገር ተቀልብሶ እንዲህ በመሆኑ እናዝናለን የሚል መግለጫ ካላወጣ የዚህ ድርጅት እንትን መታመን እኔ ሞርድ ነው የሚመስለው ፐርሰናሊ እኔ እንደዛ ነው የሚሰማኝ ከዚህ በኋላ ይሄው ነገር ማለት አለባቸው አሁን ያዩት ነው ያሉት ከኤርትራ ጋር ያለው ጦርነት ነው አሁን ቅድም እንትን ልኬል ነበር መሳይ ይሄ የብልጽግናን ማኒፌስቶ ላይ ቀይ ባህር የሚባል የለም እኮ ወደብ የሚባል የለም እንደውም ያን ጊዜ አናነሳም ብለው እኛ ነበር ያነሳነው አሁን ምርጫ ላይ ያው መቼም ኢትዮጵያውያን አይተውታል በቴሌቪዥን የድሬዳዋ ተወክዬ ሄድኩት እኔ ነበርኩኝና በኢኮኖሚ ጉዳይ ላይ ውይይት ስናደርግ ኢዜማ ነበር ብዙ ፓርቲዎች ነበሩና የባህር ጉዳይ እኛ ነበር ያነሳነው ኢትዮጵያ በዲፕሎማሲ ባህር በር ያስፈልጋታል ደግሞ ይሄ ኦይል ሪፋይነሪ የሚባለው ምንድነው የነዳጅ ማጣሪያ ያስፈልጋታል እዚህ ላይ ምናምን ትኩረት ማድረግ አለብን ብለን እኛ ነበር ያነሳነው ሐሳቡንና ግልብጥ ብለው አሁን አጀንዳውን እኛንን ያነሳነው ማለታቸው አይደለም የገረመን እሱ ችግር የለውም ግን ካሉ በኋላ ተመልከው በጦርነት ነው ችግሩን የምንፈታው ብሎ እንትናቸው ላይ የሌለ ኮሪደር ባለፈው አንስተናል እዚህ ማኒፌስቶ ውስጥ የለም ቀይ ባህር ብትገባ የለም ወደ የሚባል የለምና ምንድነው የሚያሳየው ይሄ ቀይ ባህር ጉዳይ የባህር በር ጉዳይ ሰውየው ድንገት ያነሳው መሆኑን ነው የሚያሳየው ድንገት በቃ ማስቀየሻም ነው ፕላስ ደግሞ ባለፈው ያነሳነው የዚህ መካከለኛው ምስራቅ አካባቢ ይጃለ እንደፈለጉ ይተመዝዙታል ማኒፌስቶ ላይ ኖረ ይሄን አድርግ ይሉታል ካቢኔው እንደፈለገ ነው የሚያዘው ስለዚህ ድንገት የተፈጠረና ድንገት የገባበት ነገር ነው ማለት ነውና እኔ በአጠቃላይ ግን አሁን ወደ ጦርነት በዚህ በቀይ ባህር ጉዳይ ላይ ትዝ ያለኝ አንስቼ ነው አሁን የማኒፌስቶን ያነሳሁት ወደ ጦርነትም እየገባም ስለሆነ በተለይም ደግሞ የሆነ ገጭጓ ነገር ካለ ይሄ እንትን ከተቻለ መንጠቅ አለበት ግን ፒቲሽን ያስፈልጋል ፒቲሽን በኢትዮጵያውያን ተፈራርመን አስተማሪ መሆን አለበት ይሄን ዝም ብላችሁ ካያችሁ እንደ ድርጅት የእናንተም ተአማኒነት በተለይ በእኛ በኢትዮጵያውያን ዘንድ ይወድቃል የሚል ነገር ማሳሰቢያ መስጠትም ያለብን ይመስለኛል ለጌታቸውንም በዚህ አጋጣሚ ሼር አደርጋለሁ
ገለታው እንግዲህ አብይ አህመድ ድንገት ነው ሁሉ ነገር የሚያረጋው ያው ኢትዮጵያ በጨበጣ የምትመራ በዝም ብሎ በነሲብ የምትመራ አብይ አህመድ ጠዋት ከእንቅልፉ ሲነቃ ምናልባት አእምሮ ጓዳ ላይ ብልጭ ያለለት ነገር ካለ ያንን ፖሊሲ ማድረግ እንደዚህ ነው እንጂ ይሄ በማኒፌስቶ በእቅድ በስትራቴጂክ በሚባል ነገር አብይ አህመድ ጋር የለም። ይሄንን በተመለከተ ባለፈው ከመታሰሩ በፊት ታየድ እንዳይነገረን ነገር አለ። በቃ ድንገት ይመጣና ስብሰባ ላይ እዛ ላይ መጣለትን ሐሳብ በሚኒስቴር መስሪያ ቤቶች በሙሉ ተግባራዊ ያድርጉት ይላል። ምናልባት ስብሰባው ጋር ከመግባቱ በፊት ያንን ሐሳብ ላያስብ ይችላል። ድንገት ብልጭ ካለለት በጀት ከየትም ይምጣ ተግባራዊ ይደረግ የሚል በጣም ስሜታዊ በጣም ቀሽቃዣ እንኳን ሀገር አይደለም እውነት ለመናገር ይሄን ስንናገር አንዳንድ ሰዎች ከጥላቻ ይመስላቸዋል። አይደለም የሰውየውን ባህሪ በደንብ መረዳት አለበት። ይሄ ውስጥ እቺን ቪዲዮ እንመልከታት ገለታው። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ዳታ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ን ከተግባባን በኋላ 30ውን እንወያያለን። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ 2ኛ ትልቁ ኢኮኖሚ ትሆናለች። የዛሬ 10 ዓመት በአፍሪካ 1ኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ 2ኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። አስገራሚ እኮ ነው ገለታው። በጣም ከባድ ነገር ነው። እንግዲህ ምናልባት ያንተን አላቅም ያስካቸው ቁጥሮች አሉ። እንደው አንዱ ዓመተ ምህረት ላይ እንኳን አልረጋም። የትኛው መቼ ነው የአፍሪካ 1ኛ የምትሆነው 2ኛ የምትሆነው? አሁን አይታል ቀደም ሲል መነሻዬ ምንድነው አፉ ላይ መጣውን ነው የሚናገሩ ድንገት እንጂ በጥናት የተመሰረተ ነገሮችን ግራና ቀኝ ታይተው ባለሙያዎች መክረውበት የፖሊሲ አጥኚዎች ብዙ ነገሮች አሉ። ሀገር ነው ዝም ብሎ የራሱን ጓዳ አይደለም የሚመራው። ግን አፉ ላይ መጣውን ቁጥር ነው የሚጠራው። እኔ ጤናማነትም አይመስለኝም። ምናልባት ብልጽግናዎች እውነት ይህን መሪ ብለው መቀበላቸው በራሱ ከሱ ይልቅ እነሱ በጣም የሚያሳፍሩ ናቸው። እንዲህ አይነት ሰውን እንዴት መሪ ብለህ ትቀበላለህ? አንድ እንኳን በአንድ መድረክ ላይ 2 ቁጥር ነው የሚጠራው። 2032 2036 2100 እኔ መያዝ አቃተኝ። ምናልባት አንተ ይዘህ ከሆነ እስቲ ያስረዳን። አይ የለም ቁጥር እነሱም ለምደው አሁን ሚኒስትሮቹም ለምደው ቅድም ስናወራ የነበረው የቱሪዝሙም ራሱ እኮ ዝም ብሎ 1.ምናምን ሚሊዮን ህዝብ ጎበኘ ይሏል ድንገትና ይሄ ቁጥር ምን አይነት አባዜ እንደሆነ አላቅም በእውነት እንደው ግን በጣም መሰረታዊው ነገር ስለዚህ ስለ አፍሪካ አንደኝነት ስለ ዓለም ሁለተኝነት ሲያነሳ ሲድ ያስፈልጋል መቼም አይደለም ዘር ሰው መጽሐፉ ምንድነው የሚለው የዘራውን ያንኑ መልሶ ያጭዳል ይላል እና የዘራነውን ነው የምናጭደው። እንግዲህ መቼም አሁን ዛሬ ገብስ የዘራ ሰው በአመቱ ጤፍ አጨዳ ወጣለሁ ብሎ ቢል አብይ እንደዛ ነው ለኔ። አሁን ዛሬ የሆነ ነገር የዘራ በቆሎ የዘራ የሚቀጥለው አመት ብርቱካን ልንለቅም ነው ተዘጋጁ እመኑኝ የሚል አይነት ሰው ነው የሚመስለኝ። ያልዘራውን ሊለቅም ያልዘራው ትምህርት እኮ ነው አንዱ ዘር። ልጆቻችንን እኮ ማስተማር እኮ ነው። ወጣቶች የሚማሩ ከሆነ እውነት ነው በጣም በትምህርት ጥራት 1ኛ ብንሆን ዛሬ ስለ ወደፊቷ ኢትዮጵያ መናገር እንችላለን። ምክንያቱም እነዛ ልጆች ተምረው ኢኖቬሽን ነው ዓለምን ያሳደገው፣ ቴክኖሎጂ ነው ዓለምን ያሳደገው። ተምረው ሪሶርስ አለን እንደልብ ሁሉ ነገር አለን እና ይለውጣሉ። ስለዚህ እንደዚህ አይነት ነገር ይታየናል ማለት ይቻላል። ትምህርት የለም፣ ሃየር ኤጁኬሽን አቁሟል እንደምታውቀው። ምርምር የለም። የሚገቡ ወደ ዩኒቨርሲቲ የሚገቡ ልጆች እንዳለ ኢትዮጵያን ደነገጥን ቁጥሩን ስንሰማ። 3% ይባላል ምን ይባላል፣ ሌላው በሙሉ ወድቋል ነው የሚባለው። ኢትዮጵያ
1000 ትምህርት ቤት አንድም ሰው አላሳለፈም የሚባል ዜና በአብይ ዘመን ነው የምንሰማው። 2000 ትምህርት ቤት ምንም አላሳለፈም የሚባልበት ዘመን ነው ያለ ነውና ምን ዘር እየዘራ ነው? ምን ሲድ አለ ለዛ የሚለው ነገር ነው ትልቁ ጥያቄ የሚመስለኝ መሳይ። እና ከዛ ይልቅ አሁን ዝም ብሎ ጌጣጌጥ ምናምን ውበት ምናምኖች ላይ ነው ኢንቨስት እያደረገ ያለው። እነዚህ ደግሞ እንትና አያሳዩም እኮ ፊውቸር አያሳዩም እኮ ኢትዮጵያ ፊውቸር እኮ አያሳዩም እኮ እነዚህ ምንም ፊውቸር የሚያሳየው ትምህርት እና ግብርና ላይ የሆነ ኢንቨስትመንት ማድረግ እነዛ ናቸው ፊውቸር የሚያሳዩትና ሰውየው እኔ እንደው መቼም ይሄ ትንሽ ትህትና ይጎለው እንደሆነ አላቅም ይሄ ጤንነት ችግር የሚሉት እውነታቸውን ነው የሚመስለኝ መሳይ። በጣም ከባድ የስነ ልቦና ችግር አለ እና ያ ችግሩ ያንኑ ይዞት ሚዲያ ላይ ቀርቦም ሲናገር በቴሌቪዥን ይተላለፋል። በአካባቢ ያሉ ሰዎችም ደግሞ ይሄ ትክክል አይደለም አይባልም። ሰውም እኮ ያዳምጣል ያገናዝባል የሚለውም ሰው የለምና እንደፈለገ ቁጥሩንም ይጠራል። የተሳከረ ነገር ነው የገጠመን መሳይ። አዎ ገለታው ያው የጤንነት ጉዳይ መሆኑን ምን የተለያዩ የጤና ባለሙያዎችም እኮ ያው ምርመራ ሳካሄዱ በሚያሳየው ባህሪያትና በተደጋጋሚ የስነ አእምሮ ጠበብቶች የስነ አእምሮ ሐኪሞች በከውቀታቸው ተነስተው ሰውየውን እንዲያይተው ከሚናገራቸው ከሚያደርጋቸው ተነስተው ጤናማ እንዳልሆነ ከገለጹ ሰንብተዋል። ጤናማ ነው ብለው እስካሁን በመሪነት ያስቀመጡት ብልጽግናዎች ናቸው። እነሱም ያው ይሁድ ነገር ሆኖ እሱን እንደ ጣዖት እያዩ እያመለኩ ከመኖር ውጪ ምርጫ የላቸውም። ያው አንድ አይነት ናቸው። እነሱም ተሰባስበው የመጡበት መንገድ ይታወቃል። የህወሓት ዝም ብሎ ደካሞችን ፈልጎ ለስልጣን ያበቃበት የብሔር ኮታ ዕውቀት ሳይሆን ኮታ የብሔር ኮታ ታይቶ የመጡበት መንገድ ነው። ዛሬ ኢትዮጵያን እንደዚህ የአቅመ ቢሶች የምራጮች እንደነዚህ አይነት የመጨረሻ የኢህአዴግ ሙጣጮች ላይ ሀገሪቱ ወድቃ ማን ከምን አይሻል እንግዲህ ይህን ሰውዬ ሀገሪቱ ይኸው አናቷ ላይ አስቀምጣ ወደ ቁልቁል እየሄደች ያለችበት ነው። እንዴት አንድ ሰው አንደበቱን አያርቅም? እድሜም እኮ አለ አይደል እንዴ? ነው ትንሽ እድሜም አለ ትምህርቱም አለ። ደግሞ የስልጣን ወንበሩ ደግሞ የተቀመጠበት ወንበር ከምንም በላይ ብዙ ነገሮችን እንዲቆጠብና ቁጥብ እንዲሆን ያደርገው ነበር። እሱ አንደኛ ንቀቱም ነው። ለኢትዮጵያ ሕዝብ ያለው ንቀት መረን የለቀቀ ነው። ምንም አያመጣም ብሎ አእምሮን ልቡን ደፍኖ ያለ ሰው ነውና ከዚህ አንፃር የፈለገውን ቢናገር ቢሰደብ ቆዳ ወፍራም ነው እሱ እኮ ምንም ቢባል ምንም አይመስለውም የሚል ደግሞ ዙራው ያሉ አጨብጫቢዎች አሉ የሚካድሙት። እንዲህ አይነት ሙቀት ይሰጡታል። እሱ በዛው መገስገስ ነው። መታረም የለም እንደው ትልልቅን መስማት የለም። ከስህተት ትላንት የሰራው ችግር ነው ይሄ መቀጠል የለበትም የለም በዛው መቀጠል ነው። እና አንደበትን ማረቅ አንደበትን መቆጣጠርን የመሰለ ነው ትልቅነትም የለምና ከዚህ አንፃር ይሄን በድፍረት የምንናገረው ሀገር ስለሆነች ነው ኢትዮጵያ ስለሆነች ነው። ቀደም ሲል ያልከው አለ እንግዲህ ቁጥር ሲጠሩ አንድ ነገር ደግሞ እንዳለ የሱ ተከታዮች እንዳለ ሚኒስትሮቹ ደግሞ አንድ አይነት ከሱ አይሻሉም። ሰላማዊት ካሳ የምትባል ወደ ቱሪዝም አምጥቷታል። በፊት ፋና ነበረች፣ ከዛ ኮሚኒኬሽን ምክትል ሆነች። ምንም እንትን የለም አብይን ለማስደሰት ምን ላድርግ ምን አይነት ቁጥር ልጥራ ብላ ስራዋን የምትሰራ ልጅ ነች። እንግዲህ ይህንን ቁጥር ጠራሽ ሰሞኑን ምናልባት ተከታትለዋል። በሩብ ዓመቱ ከቱሪዝም ዘርፍ 1.4 ቢሊዮን ዶላር ነው ያለችው። ብር አይደለም ዶላር ገቢ ተገኘ። እውነት ሰላማዊት እስቲ ረገጥ አድርገን እንነጋገር። ይህን ቁጥር ኬታ መጣሽ? 1.4 ቢሊዮን ዶላር በሩብ ነው ያለችው። በአንድ ዓመት አይደለም በ3 ወር ውስጥ ነው። የት ነው ቱሪዝሙ የገባው? ማን መጥቶ ነው? የት ሄዶ? ሀገሪቱ እኮ ቀውጥ ሆናለች። ራሱ አብይ አህመድ ከባህር ዳር ጎንደር ለመሄድ እኮ በወታደር ታጅቦ ነው አለ። ቱሪስቱ በወታደር እየታጀበ ነው የሚሄደው ማለት ነው። የኬንያው ፕሬዝዳንት 30,000 ዶላር ከፍለው እኮ ነው ወደ 3 ሚሊዮን ሺሊንግ ከፍለው የእሳቸውን ዜጋ አስለቀቁት። እንግሊዝ ዜጋዋን አስለቅቃለች። እንደዚህ አይነት ነገር በሚሰማበት ነው ቱሪስቱ እንደፈለገ መጥቶ ወጥቶ ገብቶ 1.4 ቢሊዮን ዶላር የተገኘው። ኧረ እንደው ትንሽ እግዚአብሔርንም ፍሩ። ፈጣሪንም መፍራት አንድ ነገር እኮ ነው። እንግዲህ ኢትዮጵያ ውስጥ አሁን የተለያዩ መግለጫዎች የምናየው ወደ ኢትዮጵያ ታደርጉትን ጉዞ አስቡበት ሲሉ ነው ኤምባሲዎች የምናየው። የካናዳም ኤምባሲ የእንግሊዝ ኤምባሲ እነዚህ ተደጋጋሚ ነው የሚያወጡት። እያረፉ ማስጠንቀቂያ ያወጣሉ። ደግሞ የውስጥ ለውስጥ ግንኙነት አላቸው። ሪኮሜንዴሽን ይሰጣሉ። ወደዚህ ሀገር ብንመጣ ጥሩ ነው ወይ ብለው ዜጎች ኢሜይል ያደርጋሉ እና ያንን ምላሽ ሲሰጧቸው አሳሳቢ ግጭት እንዳለ በሰሜን ያለ በደቡብ ያለ ይላሉ። ኦፊሻል ባይሆንም
እና ሀገሪቱ በአጠቃላይ እንደው ዝም ብሎ ለስራም እንኳን በጣም አስፈላጊ ካልሆነ በስተቀር ነው የሚሉት እኮ ኤምባሲዎች። እና በዚህ መካከል ለመዝናናት ሰው ይሄዳል ማለት የሚለው ነገር እንግዲህ ተመልከተው። ሰው ለመዝናናት ሄዶ ተዝናንቶ ኢትዮጵያ ውስጥ አይቶ ጎብኝቶ ዘና ብሎ ይመለሳል የሚለው ነገር በጣም ያስገርማል። እሺ ብሩን አገኛችሁ ወይዘሮ ሰላማዊት፣ ለሰራተኛ ለአስተማሪው የሆነ ቤኔፊት ሰጣችሁ አንጡ ሲባሉ ደግሞ ገቤን ነው የሚሉት። ይሄ ብር አግኝታችኋል፣ ከየቦታው አግኝታችኋል አይደል? ካገኛችሁ ለምን ለማህበራዊ ስራ ላይ አንሰራም? አስተማሪው እኮ ተቸግሯል፣ የሚበላው አጥቶ መኖሪያው ተቸግሮ በአልባሳት ተቸግሮ በጣም ያሳዝናል። በብዙ ችግር ውስጥ ያለ ነው። ልጆች እየተማሩ አይደለም በዚህ ምክንያት። ቤኔፊትስ የሚባሉት ለምን ባጀት ወደዛ ሄድለት ገቢው እንደዚህ ካለ ስትል ደግሞ ገቤን ይላል። ስለዚህ ውሸት ነው ቁጥሩ ማለት እኮ። እና ምንድነው ዝም ብሎ ይጠቅመናል ብለው እነሱ ያሰቡት ምንድነው ይሄ ቁጥር በቃ ስንጠራ በቱሪዝም በኩል ይሄን ያህል ተገኘ፣ የውጭ ንግዱ ቡና በከፍተኛ ሁኔታ ሸጠን ይሄን ያህል ብር አገኘን የሚለው ነገር ስራ ላይ ነን ያሰኛል። ስራ ላይ ነን፣ መንግስት ስራ ላይ ነው፣ እያተረፈ ነው ያለው፣ የከሰረ አይደለም የሚል ስዕል ይፈጥርልናል ብለው ያስቡ ይመስለኛል። ግን በጣም ተላሎች ናቸው መሳይ። አሁን ህዝቡ በሙሉ በቃ መቀለጃን ያረጋቸው በጣም መቀለድ በጣም ነው ማዝነው በዚህ በእውነት። እኔ መንግስት የሚባለው ተቋም እንደገና እንዴት ኢትዮጵያ ውስጥ ክብሩን እንደሚያገኝ ያሳስበኛል። እንዳንድ ዜጋ መሳይ እንዴት ክብሩን እንደሚያገኝ መንግስት የሚባለው ተቋም ማለት ነው። አቅልለውታል፣ በጣም አቅልለውታል። ሚዲያው በጣም ቀሏል። የመንግስት ሚዲያ የምትላቸው በሌላ በኩል እዚህ የመንግስት ኮሙኒኬሽን የምናየው ነው። ስለዚህ መንግስት በህዝቡ ፊት በጣም ቀሎ ነው ያለው እና ይሄ እንዴት ክብሩ እንደሚመለስ ወደፊት አላውቅም። በጣም ትረስቱ ኢቫፖሬት አድርጓል፣ ተኗል በኢትዮጵያውያን ዘንድ እና የሚታመን አይደለም። ይጠቅመናል ብለው ግን እነሱ ስራ ላይ ነን ነው መልእክቱ ለማስተላለፍ የሚሞክሩት። ያልከው ነው መሳይ። የትም አሁን የቱሪስት መዳረሻዎች ይታወቁ የለም ወይ? ለመሆኑ ኢትዮጵያ ውስጥ ቱሪስት የሚሄደው የት ነው? ላሊበላ ነው አንደኛ። ላሊበላ በምን ውስጥ ነው ያለው? ራሱ ሰውየው ማነው የአማራ ክልሉ ሰው ተረፈ አይደለም የተባለው? ግን ዜና ነው የሰማነው ባለፈው